ሃይ ዩቲዩብ እንደምን አላችሁ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ለዛሬው በጣም ከህይወታችን አስፈላጊ ናቸው ያልኳቸው 5 ርዕሶች አሉን። ከምንም በላይ ህይወታችን ላይ በተግባር ልንሰራቸው የሚገቡ የመጀመሪያው አንደኛ ተራ ቁጥር አንድ ያልኩት ችግርህን በተለየ መንገድ አጥቀው ነው። የሰው ልጅ ከህይወታችን ውስጥ እኛ ህይወት ውስጥ ችግራችን ነው ወደታች ቀብሮ አስሮ በህይወት ከፍ እንዳንልና ዝቅ እንዳንል ባለንበት ሪትም አንድ አይነት ገቢ፣ አንድ አይነት ዕውቀት፣ አንድ አይነት አለባበስ፣ አንድ በሆነ ሰርክል ውስጥ እንድንኖር ያደረገን የመጀመሪያው ችግራችንን ነው። ትልቁ ነገር ችግራችንን በተለየ መንገድ እናጥቀው ነው። ስለዚህ በህይወት ውስጥ የመጀመሪያው ችግር የምትለው ነገር ህይወት ውስጥ አንተ ህይወት ውስጥ በጣም የሚያታግል ችግር ነው። ስለዚህ ችግርን ራስህ ለቀም አድርገህ የራስህ ውስጥ ያለውን ችግር ከየትኛው መንገድ ነው ችግሬን ቆርጬ ማለፍ ያለብኝ የሚለውን ለህይወትህ በጣም አስፈላጊ ነው ያልኩት ነጥብ እሱ ነው። ስለዚህ ችግር አለ ከህይወታችን ውስጥ ሁሌም ከፍ እንዳንል አስሮ የያዘን። ስለዚህ እሱን ችግራችንን እንዴት ነው ቆርጠን የምናልፈው ነው። ስለዚህ ችግርህን ራስህ ህይወት ውስጥ ቆጥረህ ካወቅከው የገንዘብ ችግር ነው ያለብኝ፣ የጤና ችግር ነው ያለብኝ፣ ወይንስ ሪሌሽንሽፕ ነው ችግር፣ ወይንስ የትዳር ነው፣ ወይንስ የጓደኝነት ነው። ስለዚህ ችግሩን ታየው በአይንህ ያየውን ነገር በተለያየ መንገድ መቁረጥ ትችላለህ። ግን ካላየው አይን ካላየ፣ ጆሮ ካልሰማ፣ አፍንጫ ካላሸተተ፣ ሰውነት መንቀሳቀስ ካልቻለ ችግርን ልታሸንፈው አችልም። ስለዚህ ሁላችንም ቢሆን ከህይወታችን ውስጥ ዱባ የሚያህል ችግር አለ። ይሄንን ዱባ የሚያህል ችግር ደግሞ በምን መንገድ ነው ቆርጠን የምናልፈው? ትልቁ ነገር ቆርጠን የምናልፍበት ችግራችንን ስናቀው ብቻ ነው። አንደኛ ጥላትህን ካወቅከው ጥላትህ ተኩሶ ሊመታ አይችልም። ቢያቅት ራስህን ማሸሽና ራስህን ከዚያ ችግር ማራቅ አያቅትም። ስለዚህ በህይወት ውስጥ ችግርህን ራስህ አይተህ ያየኸውን ችግር በየቀኑ ችግሮችህን በተለያየ አቅጣጫ አጥቃቸው ነው። በተለያየ በአንድ አቅጣጫ ሰልስለህ ላትቆርጠው ትችላለህ። ገመዱን የምትቆርጠው በተለያየ አቅጣጫ በተለያየ ቢላዋ ከሰለሰልከው ገመዱን ቆርጠህ ራስህ ህይወት ላይ በተግባር ማለፍህ አይቀርም ነው የመጀመሪያው መልእክቴ። ሁለተኛ ደግሞ መልእክቴ መቆጣጠር የምንችላቸው ላይ እናተኩር ነው። ሁለት ጊዜ ሁላችንም ቢሆን መቆጣጠር የማንችለው ኤክስተርናል የሆነ ፋክተር አለ። ለምሳሌ የአካባቢውን የአየር ሙቀት ልንቆጣጠረው በማንችል ነገር አንድ የሞቀ አንድ የቀዘቀዘ፣ አንድ የወጣ አንድ የወረደ፣ ፖለቲካው ምን አለ እሱ የፖለቲከኛ ችግር እንጂ ያኛ ችግር አይደለም። ህይወታችን ውስጥ ሁልጊዜ ህይወታችንን የምናሳልፈው የኛ ባልሆኑ ችግሮች ላይ ትኩረታችንን ብዙ ነገሮች የሚይዙት የኛ ያልሆኑ መቆጣጠር የማንችላቸው ነገሮች አሉ። መቆጣጠር የምችለው አንተ የራስህን ስሜትና አንተ የራስህን አቋም ነው መቆጣጠር የምችል እንጂ ጓደኛ ስለሚለው ነገር፣ ጓደኛ ስለሚያወራው ነገር፣ ሶሻል ሚዲያ ስላንተ የሚያወራው ነገር፣ የተለያዩ ነገሮች ኢምፕረስ ያደርጉልናል። ኢምፕረስ ያደረጉልን ሁሉ ህይወታችን ላይ ትኩረታችንን በወሰዳችሁን ቁጥር ትኩረትህን የወሰደው ሁሉ ያንተን ኢኮኖሚና ያንተን ዕውቀት እየሸረሸረው ነው የሚመጣ። ሁልጊዜ ህይወታችን ውስጥ መቆጣጠር የምንችለውናችን ላይ አይናችን ታተኮረ። አይንህ የራስህን ህይወት ከተመለከተ የራስህን ህይወት ከፍ ማድረግ ዝቅ ማድረግ ያንተው አቅምና ያንተው ታለንት ነው። ስለዚህ ራስ ታለንትና ራስ አቅም ላይ ደግሞ መቆጣጠር ስለማችለው ነገር ምንም አይነት ፍጹም ቦታ አትስጠው ነው። በህይወታችን ደግሞ ቆልፈው የያዙን መቆጣጠር የማንችለው ላይ ባተኮርን ቁጥር፣ ባየን ቁጥር፣ ጊዜያችንን በሰጠነው ቁጥር እየተሻማ የምንፈልገውን ነገር እያቀጨጨብን ወደ ራሳችን ህይወት ተጥኖ እንዳንፈጠር ያደረገን የራሳችንን ዓለም ከፍ እንዳናደርገው ያደረገን መቆጣጠር የማንችለው ላይ ስለምንመለከት ነው። ስለ ስራህ እንጂ ስለ ውጤት አይመለከትም። ውጤት የስራህ ሂደት ነው። ስለዚህ ብዙዎቻችን የጀመርነው ስራ ላይ ትኩረት
ትኩረታችን ምን ይሆናል? ውጤት ላይ። ውጤት ደግሞ የሚመጣው ከስራ ላይ ባለ ትኩረትና ከስራ ላይ ባለ ፍቅር ነው። ለስራ ባወጣው ልክ ነው። ጊዜህን ኢንቨስት ባደረክበት ልክ ነው ውጤት የምታገኘው። ብዙ ጊዜ ትኩረትን ውጤት ሪዛልት ላይ የምታየው ከሆነ ሪዛልቱ ሊቀጭጭ ይችላል። የሚቀጭጨው ደግሞ ደካማ ጎኑ ነው የምንመለከት ነው። ለምን ከፍ አላለም? ለምን እንደሌሎቹ ከፍ ብሎ አልገነባውትም ብለህ አይን ትኩረት ሰጥቶ ባየው ቁጥር ስራውን ትዘነጋዋለህ። ስራ በዘነጋን ቁጥር ስራ ዘንግተህ ስራው እየቀረ እንዴት ውጤቱ ይመጣል? ስለዚህ ከህይወት ውስጥ ማየት ያለብህ ማተኮር ያለብህ ሪዛልቱ ላይ ሳይሆን ስራው ላይ ባተኮርክ ቁጥር ስራው ተጥኖ እየፈጠረ ህይወት ውስጥ የራስህን አቅምና የራስህን ቢዝነስ የራስህን ኪስ ከፍ የማታደርግበት የራስህን እውቀት የራስህን ኃይል ከፍ አድርገህ የማትገነባበት አንዳችም መንገድ የለም። ስለዚህ ሁለተኛው ነጥብ እሱ ነው። መቆጣጠር የምትችለው ላይ አተኩር ነው። ሶስተኛ ነገር ደግሞ በዓላማ የመኖር ቁልፍ ነው። ብዙ ሰዎች የራሳቸውን ዓላማ አይደለም የሚኖሩት። የብዙ ሰዎች አይናቸው የሚመለከተውን ነገር ኢቭን የማያውቁ ሰዎች አሉ። ስለዚህ ራስህ ዓላማ ላይ ራስህ መኖር የምችልበት ቁልፍ ላይ ለራስህ ህይወት አንተን የሚመለከት ነገር አንተን የሚመለከት ያንተው ዓላማ ነው። ነጋዴ ከሆንክ ንግድ ነው። ተማሪ ከሆንክ ትምህርት ነው። ፖለቲከኛ ከሆንክ ፖለቲከኛ ነው። ጋዜጠኛ ከሆንክ ጋዜጣ ነው። መኪነኛ ከሆንክ መኪናህን ብቻ ነው አንተ የሚመለከት። ስለሌላው ነገር አንተ ከፍ አለ ዝቅ አለ ልትቆጣጠረው አችልም። ልትቆጣጠረው የምችለው ያንተን የራስህን ስራ ነው ልትቆጣጠረው የምችለው። ስለዚህ ከራስህ ዓላማና ከራስህ ህይወት ውጭ በሌላው ህይወት ጥልቅ በማያደርግህ ህይወት ውስጥ እንደ እርጎ ዝንብ ጥልቅ እያለ ነው የራሳችንን ህይወት የራሳችንን ዓላማ ዳውን አፕ ዝቅ እያደረግነው ያለ። ይሄ ደግሞ ያንተ ብቻ ችግር አይደለም፣ የብዙ የ97% ችግር ነው። ስለዚህ ከችግሩ ማምለጥ ነው ትልቁ ነጥቤ። ልሰጥ የፈለኩት ነጥብ ዓላማ ላይ የዓላማህን የመኖርህን ቁልፍ አውቀህ እግዚአብሔር በዓላማ ወደች ምድር ከመሬት በላይና ከሰማች በታይ አንተን ሲፈጥር ለአንድ ዓላማ ነው እንጂ ለተለያየ ዓላማ በተለያየ ቦታ አይንስ ስላገደመ ጀሮ ስላገደመ የመሄድ መብት እንደሌለ በህይወት ውስጥ ራስህ ወስን ነው። ምክንያቱም የሰው ልጅ የተፈጠረው አንድ ዓላማ ነው። አንድ ህይወት ነው የተሰጠ፣ ሁለተኛ ህይወት አልተሰጠን። አንድ እስትንፋስ ነው የተሰጠን። ስለዚህ ከራሳችን እስትንፋስና ከራሳችን አቅም ውጭ ሌላ የሚመለከተን ነገር የለም። ስለዚህ ራስህ ዓላማ ላይና ራስህ አወጣኸው ፕላን ላይ ራስህ ትኩረትህን ስጠው ነው። አራተኛ ነጥቤ ደግሞ አእምሮህን ተጠቅመህ ራስህን ለውጥ ነው። አእምሮህን ተጠቅመህ የሰው ልጅ አእምሮ እኛ ከሰራንበት፣ እኛ ከጣርንበት፣ እኛው ካነበብንበት፣ እኛው ህይወታችንን ከፍ ለማድረግ ህይወታችንን በሰጠነው ልክ ነው አእምሮአችንን ውጤታችንን የሚሰጠን። ስለዚህ የሰው ልጅ አእምሮ ምንጊዜም ቢሆን 90%ን ሳንጠቀምበት ነው የምንሞተው። ምንም ህይወታችን ላይ ይሄንን ለውጥ አመጣልኝ አእምሮዬ ብለን ብዙ ነገሮችን መስራት እየቻል ብዙ ነገሮችን መፍጠር እየቻል ከመሬት በላይ የሚሄዱ ብዙ ነገሮችን መፍጠር እየቻል አእምሮአችንን ባለመጠቀማችን የተነሳ ብዙ ነገሮች ህይወታችን ውስጥ እያመለጡን በየቀኑ ትናንትና ከሰራው ዛሬ ከፍ አድርገህ መስራት ትችላለህ። ትናንትና ከተናገርከው ዛሬ ከፍ አድርገህ መናገር ትችላለህ። ትናንትና አንብበው ያልገባ ነገር ዛሬ አንብበው ይገባሃል። ያ የሚሆነው ደግሞ አእምሮህን ተተጠቀምከው ነው። ቅንጭላታችንን ብዙ ጊዜ የሚይዙት ሐሳቦች ምንም የማይጠቅሙ የድንቁርና የሆኑ አሉታዊ የሆኑ የኛን ዓላማ ከፍ ለማድረግ የማይሆኑ በጣም ብዙ በ60 በ70 ሺህ የሚቆጠሩ ሐሳቦች አሉ። እነሱን ሐሳቦች ደግሞ ጠጥ አድርገህ በተመስጦ ውስጥ በሜዲቴሽን ወደ ራስህ ዓላማና ወደ ራስህ ልብና ወደ ራስህ አእምሮ ማዕከል ውስጥ ራስህ ቁጭ ብለህ ከራስህ ጋር
ራስህን አነጋግረህ አእምሮህን ተጠቅመህ ለምትፈልገው ዓላማና ለምትፈልገው ህይወት ራስህን ከፍ አድርገው ነው። ስለዚህ ብዙዎቻችን አእምሮአችንን ሳንጠቀምበት 90% ምንም አይነት ነገር ሳንጠቀምበት ነው የምናልፈው፣ ከዚህ ዓለም የምናልፈው። እንዴት ክርስቶስ ባርኮ የሰጠንን ጭንቅላት ተጠቅመን የራሳችንንና የቤተሰባችንና የጓደኞቻችንን ህይወት በተሰጠን አእምሮና በተሰጠን ታይም ራሳችንን ከፍ ማድረግ ያቅተናል? ህይወት እንኳን የምትሰጠን በሰጠናት ልክ እንጂ እኛ ኢንቨስት ባደረግንላት ልክ እንጂ እሷ እኛ ላይ ኢንቨስት የምታደርገው ነገር ኪሳራ ነው። ለምን ኢንቨስት ካላደረክላት ህይወትህ የራስህን ህይወት በክሳራ፣ በድንቁርና፣ በማጣት፣ በችግር፣ በመጠላት፣ በመገፋፋት ብዙዎቻችን ነው የምናሳልፈው። ስለዚህ ራስህን አእምሮ ተጠቅመህ ራስህን ለውጥ ነው። 5ኛ ነጥቤ ደግሞ ከጨለማው ዓለም እንውጣ ነው። ብዙ ጊዜ ጨለማ የሆነ ሀሳብ አለ፣ ምንም የማይጠቅመን የድንቁርና፣ የድብርት፣ የጭንቀት በጣም ለኛ ያልሆኑ በጣም ከምንም በላይ ጨለማ የሆኑ ሀሳብ። ስራ ልጀምር ነው ስትል አይሳካልህም እንኮ ይልሃል። ይችን ነገር እንደዚህ ላድርጋ ስትል ጨለማ የሆነ ሀሳብ ይመጣል። አይ ይሄ ነገር እንኳን በዚህ ምክንያት አይሆንልህም፣ አትጀምረው ይቅር ይልሃል። አምነህበት ገደም ብለህ ትተኛለህ። ህይወትህ አንተ ከምትጠብቀው በታች ሆኖ ታገኘዋለህ። ስለዚህ ጨለማ የሆኑ ሀሳቦችን፣ አሉታዊ የሆኑ ሀሳቦችን ጸጥ አድርገህ ከጨለማው ዓለም ወጥተህ ወደ ብርሃን ወደ ሆነው ዓለም ወደ ራስህ ዓላማና ወደ ራስህ ህልም ራስህን ከፍ አድርገህ ገንበው ነው። 5 ነጥቦችን አስተላልፌልሃለሁ። አለባቸው ጌቴ ነኝ። በቀጣይ በሌላ ቪዲዮ እንገናኛለን። ቻው ቻው። ላይክ ማድረግና ኮሜንት ማድረግና ሰብስክራይበር በተኗን መጫን ግድ ነው። ቻው ወንድሜ፣ ቻው።